የሰሜን ኢትዮጵያ ሰማይ ዳግመኛም በጥርጣሬና በስጋት ደመና ተሸፍኗል። ከሁለት ዓመት በፊት በፕሪቶሪያው የሰላም ስምምነት ጸጥ ብሎ የነበረው የጦርነት ነጋሪት ድምፅ ዛሬ ግን በድጋሚ የአካባቢውን ማህበረሰብ ሰላም በመንሳት የከፋ የህልውና ስጋት ሆኖ ተንጸባርቋል። ዜጎች ከቀድሞ መራር ሐዘን ገና ሳያገግሙ በክልሉ እየታየ ያለው የፖለቲካ መካረርና የቃላት ጦርነት ከወዲሁ የከፋ የደም መፋሰስ አደጋ እያንዣበበ መሆኑን አመላክቷል። በአሸናፊና ተሸናፊነት ማዕቀፍ ውስጥ ተዘፍቆ የሚታየው የፖለቲካ ትርክት በድጋሚ ህዝብን ለረሃብ ለስደትና ለእልቂት ሊዳርግ የሚችል አደገኛ አዙሪት ውስጥ ገብቷል። በሺዎች የሚቆጠሩ ተፈናቃዮች ወደ ቀያቸው የሚመለሱበት ቀን ከመናፈቅም ባለፈ የዕለት ጉርስ ፍለጋና የድሮ ቁስላቸው ሳያርፍ አዳዲስ ጦርነቶች ሊቀሰቀሱ ይችላሉ የሚለው ወሬ የህዝቡን የዕለት ተዕለት ኑሮ እጅግ አሳሳቢ አድርጎታል። በሰሜን የሀገራችን ክፍል የተጋረጠው የከፋ ድርቅና የሰብአዊ ቀውስ መፍትሄ የሚሻ ቢሆንም የፖለቲካ አመራሮች ትኩረት ግን ከዚህ ሰብአዊ አደጋ ይልቅ ወደ ጦርነት ትርክት ማዘንበሉ ዓለም አቀፉን ማህበረሰብ ጭምር ከፍተኛ ስጋት ላይ ጥሎታል። በሰሜን ኢትዮጵያ ዳግም አስከፊ ጦርነት ሊቀሰቀስ ይችላል የሚል ከፍተኛ ውጥረትና የህዝብ ስጋት ማየሉን ተከትሎ ዩናይትድ ስቴትስ የፖለቲካ አመራሮች ከግጭት ትርክት ወጥተው በድርቅና በሰብአዊ ቀውስ ላይ እንዲያተኩሩ ጥብቅ ማሳሰቢያ ሰጥታለች። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ እና በአፍሪካ ህብረት የአሜሪካ ልዑክ ቻርጅ ዲአፌር ዋልተር ፓርስ በጋራ ባወጡት አስቸኳይ መግለጫ የፕሪቶሪያው የግጭት ማቆም ስምምነት ያስቆመው የጦርነት ሰቆቃ ዳግም እንዳይመለስ አስጠንቅቀዋል። ዲፕሎማቶቹ በመግለጫቸው የአፍሪካ ህብረት ከፍተኛ ተወካይ የሆኑት የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ በመቀለ ያደረጉት ጉብኝት እንደሚያበረታቱ ገልጸው አሁንም በሰሜኑ የሀገሪቱ ክፍል ያለው አሳሳቢ የህዝብ ፍርሃትና ውጥረት በተመለከተ የኦባሳንጆን ሚና እጅግ ወሳኝ እንደሚያደርገው አመላክተዋል። ይህም ደግሞ ዓለም አቀፉ ማህበረሰብ በክልሉ ያለውን የሰላም ስምምነት አተገባበር መጓተትና የጦርነት ነጋሪ ጉሰማ በከፍተኛ ትኩረት እየተከታተለው መሆኑን የሚያሳይ ነው። አመራሮች ህዝቡን ከጦርነት ስጋት ነጻ አድርገው በድርቅ ለተጎዱ ማህበረሰቦች አስቸኳይ መፍትሄ ማምጣት ሲገባቸው በተቃራኒ የፖለቲካ ሽኩቻ ውስጥ መግባታቸውን አሜሪካ አጥብቃ ተችታለች። መግለጫው የተባበሩት መንግስታት ድርጅት ነዋሪ አስተባባሪ አዞሊያ ኦጄሎን ጠቅሶ እንዳብራራው ከሆነ ሁሉም አካል በድርቅ አደጋ ላይ ማተኮር ሲገባው እንዲህ አይነት የጦርነት ስጋቶችና ውጥረቶች መፈጠራቸው እጅግ አሳሳቢ ነው ብሎታል። ተፈናቃይ ዜጎችን በደህንነትና በክብር ወደ ቀያቸው እንዲሁም ወደ መደበኛ አምራች ህይወታቸው መመለስ የሁሉም አመራሮች ቀዳሚ ዓላማ ሊሆን እንደሚገባ ያሳሰቡት ዲፕሎማቶቹ ለዚህም በፖለቲከኞች መካከል መደራደርና የጋራ መግባባት ግድ መሆኑን አስገንዝበዋል። አሜሪካ በቀጣይ የኢትዮጵያ ህዝብ የወደፊት ዕጣ ፈንታ በሚወስነው በዚህች ወሳኝ ጉዳይ ዙሪያ ከቀድሞ ፕሬዝዳንት ኦባሳንጆ ጋር በቅርበት ለመስራት እንደምትጠብቅም አረጋግጣለች። የዚህ መግለጫ መውጣት በሰሜን ኢትዮጵያ የሚገኙ የፖለቲካ ኃይሎች ካሉበት መካረር ወጥተው ለህዝቡ ሰላምና ሰብአዊ እርዳታ ቅድሚያ እንዲሰጡ የተላለፈ ቀጥተኛ ማስጠንቀቂያ መሆኑን የሚያሳይ ነው። ለዓመታት በተደረገ ደም አፋሳሽ ግጭት የተንኮታኮተውን ማህበራዊና ኢኮኖሚያዊ ህይወት ዳግም ለመገንባት መጣር ሲገባ በሰሜኑ የሀገራችን ክፍል ዳግም የሚሰሙት የጦርነት ከበሮች የሰላምን በር በድጋሚ የሚዘጉ መራር እውነታዎች ናቸው። የፖለቲካ ቁርሾችና የስልጣን ሽኩቻዎች ከሰው ህይወትና ደህንነት በላይ እየተሰለፉ መምጣታቸው አሁንም ቢሆን የክልሉን ህዝብ በስጋትና በጭንቀት ውስጥ እንዲኖር አስገድዶታል። ፖሊሲያዊ ማስጠንቀቂያዎችና ዓለም አቀፍ ግፊቶች እየጨመሩ ቢሆንም በየአካባቢው የሚታዩ የውጥረት ምልክቶችና የጦርነት ነጋሪቶች መሬት ላይ ያለው ሁኔታ አሁንም አደገኛ አቅጣጫ ሊይዝ እንደሚችል በግልጽ የሚያሳዩ ናቸው። በውጤቱም የሰሜን ኢትዮጵያ ህዝብ ከረሃብ ከችግርና ከሁለት እሳት መካከል ካለው ስጋት ለመላቀቅ የአካባቢው ፖለቲከኞች የጦርነትን ቋንቋ በመተው የሰላምንና የዲፕሎማሲ በር በሰፊው ሊከፍቱት ግድ ይላል። አለበለዚያ ግን በድጋሚ የሚቀሰቀስ ማንኛውም ግጭት ቀደም ሲል የደረሰውን እጅግ የከፋ የሰብአዊ ቀውስ ወደ ባሰ አዘቅት ውስጥ በመውሰድ ሀገሪቱን ከባድ ዋጋ እንደሚያስከፍል አሁንም የከፋው የጦርነት ጥላ ከሰሜኑ ሰማይ ላይ ያንዣበበ ይገኛል።